ሰላም እዚህ ዩቲዩብ ቻናል ቤተሰብ የሆናችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። እኔ ኦሪት እባላለሁ። ሰብስክራይብ ሼር አድርጉኝ። ሰብስክራይብ ላረጋችሁኝም በጣም አመሰግናለሁ። ላላረጋችሁኝ ደግሞ ሰብስክራይብ አድርጉኝ፣ ቤተሰብ ሆኑልኝ። ፊታችንን ጊዜ መንከባከብ አለብን። አንድ ሴት ልጅ 30 ካለፈች ግዴታ ፊቷን መንከባከብ ያስፈልጋታልና አሁን ማሳያችሁ የጠዋት እንዴት በምን አይነት ሁኔታ ስራ ከመሄዳችሁ በፊት መንከባከብ እንዳለባችሁ፣ ማታ ደግሞ ከስራ ስትገቡ ልተኙ አካባቢ እንዴት ማድረግ እንዳለባችሁ በዚህ ቪዲዮ ያሳያችኋለሁ። ቀለል ያለ ነው፣ ቤት ውስጥ ነው የምናደርገው። አሁን ማሳያችሁ ላይክ እንቅልፋችን ስንነሳ ወደ ስራ ከመሄዳችን በፊት ፊታችንን ምን ማድረግ እንዳለብን አሳያችኋለሁ። በጣም አሪፍ፣ በጣም ላይክ ቆዳችን እንዳይጨማደድ ነው የሚያደርገው ብዙ ጊዜ እና ተከታተሉ። አሁን የሚያስፈልገን በረዶ ነው። በረዶ እንደዚህ ውሃ በጣ ውሃ አድርገን ላይክ እንደዚህ በቃ ያስቀመጥነውን በረዶ እዚህ ውስጥ እናደርገዋለን። በጣም እንዴት ቆንጆ እንደሆነ ማመን እንደሚያቅተው ጠዋት ላይክ ብዙ ሳይሆን 3 ሰከንድ ማለት ነው። 3 ሰከንድ በቂ ነው። እና ማታ በረዶ በረዶ ለማድረግ ማስገባት እንዳትረሱ፣ ጠዋት ስለምትጠቀሙበት ማለት ነው። ይሄ ይመስላል። ውሃ አርጋችሁ አይታችሁታል። ይሄን ውሃ አርጋችሁ እንደዚህ በረዶ ታረጉበታላችሁ። ከዛ ለ3 ሰከንድ እንደዚህ ፊታችንን መዘፍዘፍ ማለት ነው። በጣም ቆንጆ ነው። በጣም ለ3 ሰከንድ ስራ ከመሄዳችን በፊት ማለት ነው። ተንፈቃለቀ ቺፕቻ ጠዋት እናረጋት ማለት ነው። በጣም ለውጥ ታዩበታላችሁ። በቂ ፊታችንን መጨማደድ እርጅና ምናምን ይከላከላል እና ግዴታ ይሄን ማድረግ አለብን። የጠዋቱን አሳይቻችኋለሁ፣ ረጥቤያለሁ። የማታ ደግሞ ማታ ፊታችንን ሁልጊዜ ላይክ ለ5 ደቂቃም ቢሆን ማሳጅ ማድረግ ግዴታ ነው። ፊታችንን ማሳጅ ማድረግ አለብን። እኔ ባገኛችሁት ክሬምም ይሁን ኦይል ነገርም ይሁን በፈለጋችሁት ነገር ማድረግ ትችላላችሁ። እኔ በአልመንድ ኦይል ነው ማድረገው ስላለኝ ማለት ነው። አሁን ለጊዜው ያለንን ክሬም ይሆናል። እሺ፣ ምንም ችግር የለውም። ከዛ ይሄን በሁለተኛ ደረጃ ይሄን ቆንጆ ቅርጽ እንዲያመጣ ማለት ነው። አምስት ደቂቃ ማታ እኮ ይሄን ብንሰራ በጣም ቆንጆ ነው። ሁለቱን አሳየኋችሁ። በሶስተኛው ደግሞ እቺ ጉንጫችን ቅርጽ እንዲይዝ እንደዚህ እንደዚህ ከዛ ግንባራችንን አይናችን አካባቢ ብዙ ጊዜ እዚህ ጋር ስንስቅ ምናምን ይጨማደዳል። በአንዱ ሳይድ እንደዚህ ፈጠን እያደረኩ እያሳየኋችሁ ነው። እንግዲህ በዚህ ሳይድም እናረጋለን፣ ሁለቱም አይናችንም ማለት ነው። ከዛ እዚች ጋር አንዳንዴ እንደዚህ የሚያብጥብን ማለት ነው። ይሄ እዚህ ጋር ይንጠለጠል የለ ወይ እዚህ ጋር እንደዚህ ፍርፍር ሲል እኔ ራሱ አሁን አይሚን ረጅም ጊዜ ትቼዋለሁና ትንሽ እንትን እያልኩ ነው። እዚህ ጋር እየወፈርኩ ነው። ሰውነቴ በጣም ስለወፍሯል። በጣም ሰውነቴ በጣም እየወፈርኩ ነው በጣም እና ትንሽ ወፍሮብኛል እዚህ ጋር እና እቺን እዚህ ጋር እንደዚህ
እቺ እጃችን እዚህ ጋር ድግፍ አድርገናት እቺን እንደዚህ አያችሁ፣ እንደዚህ ቅርጽ ማስያዝ ማለት ነው። እንደዚህ ቅርጽ ለማስያዝ በሁለተኛው እንደዛው በዚህ ሳይድም እንደዚህ ቅርጽ ለማስያዝ ማለት ነው። ኦኬ እንደዚህ አንገታችንም እንደዛው በደንብ እንዳይጨማደድ ማድረግ። ያው እንግዲህ አንገታችንም እንደዛ ዋናው ማድረግ የለብን ይሄን ቅርጽ ማስያዝ እንደዚህ ይሄ የወፈረው ማለት ነው። እንደዚህ እያደረግን ቅርጽ ማስያዝ ነው የመጀመሪያ ያሳየኋችሁ። ከዛ በኋላ ይሄኛው ቅርጽ ነው፣ ይሄኛው እዚህ ጋር ያለው ቅርጽ ነው። ከዛ እዚህኛው ያው አይናችን እንዳሳየኋችሁ የአይናችንን እዚህ ጋር ብዙ ጊዜ የሚጨማድደው እዚህ ጋር ቅርጽ ማስያዝ ነው። በሌላ ሳይድም እንደዛው። ከዛ ግንባራችን ነው ብዙ ጊዜ ግንባራችንም እንዳሳየኋችሁ ግንባራችንን እንደዛ ማድረግ ነው። ማታ ማታ 5 ደቂቃ አይፈጅብንም። የፊታችን ለውጥ ማመን ነው የሚያቅተው እና በጣም ለውጥ ይኖራል ፊታችን። ጠዋት በበረዶ መዘፍዘፍ ለ3 ሰከንድ በበረዶ መዘፍዘፍ፣ ማታ ደግሞ ፊታችን ለ5 ደቂቃ ማሳጅ ማድረግ። እንደዚህ በጣም የፊታችን ቅርጽ ይዛል። አንደኛ ነገር ይሄ ከስር ያለው ራሱ ይሄ ውፍረታችን ከስር ያለው እንደዚህ የሚወፍረው ራሱ በጣም ነው የሚስተካከለው። እና ስላያችሁኝ በጣም አመሰግናለሁ። አስተያየት ካላችሁ ላይክ አስተያየት እንትን አድርጉልኝ፣ ኮሜንት አድርጉልኝ። ስላያችሁኝ በጣም አመሰግናለሁ። ሰብስክራይብ ያደርጋችሁኝ አሁን እላለሁ፣ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉኝ። ፊታችንን በዚህ ሁኔታ እንንከባከብ ጠዋትና ማታ።